በእግዚአብሔር ስም አገር ለአገር የተሰደዱ መች ተሰቃዩ? እግዚአብሔር መከታ ሆናቸው። ስለዚህ እግዚአብሔር ጋሻና መከታ እንዲሆነን አንተ ታውቃለህ እንበል። እግዚአብሔር አንተ ታውቃለህ ለሚሉት መከታ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በስሙ ለሚታመኑት ሁሉ ጋሻ ነው ይላል መጽሐፍ ቅዱስ ትንቢተ ናሆም ምዕራፍ 1 ቁጥር 7። ስለዚህ እግዚአብሔር በስሙ የሚታመኑትን አንተ ታውቃለህ የሚሉትን ያውቃቸዋልና ጋሻ ነው ይላል። ጋሻና መከታ የሆነን አምላካችን እግዚአብሔር ግን ይሄ የሚሆነው አንተ ታውቃለህ ስንል ነው። ምን ላድርግ አለች እቺ ሴት ኤልሳዕ ዘንድ መጣ። ሞልቶልኛል፣ ምን ላድርግ? ተሳክቶልኛል፣ ምን ላድርግ? እግዚአብሔር አስተካክሎልኛል፣ አሁን ምን ላድርግ አለች። ሂጂና ከዘይቱ ሸጠሽ ግማሹን ለባለ ዕዳዎች ክፈይ፣ የቀረውን አንቺና ልጆችሽ ተመገቡ፣ እስክትሞቱ ድረስ ቤታችሁ በበረከት ነው አለ። እግዚአብሔር የተመሰገነ ይሁን። ይህቺ ሴት እንደሰማች ገስግሳ